ለበርካቶች ከሀገር መሰደድና ለቁጥር በሚያዳግት ወጣቶች ሞት ተጠያቂ ስለሆነውና በዘመነ ደርግ የጎንደር ገዢ ስለነበረው ሻለቃ መላኩ ተፈራ እናነሳለን። ሻለቃ መላኩ ተፈራ ይመር ይባላል። በቀድሞ አጠራሩ ጎንደር ክፍለ ሀገር ደብረ ታቦር አውራጃ ፋርጣ ወረዳ ወንዝ ወይብላ ልዩ ቀበሌ በ1945 ዓ.ም የተወለደው ሻለቃ መላኩ የመጀመሪያና የሁለተኛ ደረጃ ትምህርቱን ደብረ ታቦር አጼ ቴዎድሮስና ጎንደር ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ተምሮ በ1960 ዓመተ ምህረት ሐረር የጦር አካዳሚ ለስልጠና ገባ። ሻለቃው የክቡር ዘበኛ ሁለተኛ ብርጌድን ወክሎ ሰኔ 21 ቀን 1966 የተቋቋመው የጦር ኃይሎች የፖሊስና የወህኒ ዘበኞችን አስተባባሪ ኮሚቴ አባል ሆነ። በጊዜያዊ ወታደራዊ አስተዳደር ደርግ ወይም ደግሞ መንግስት ውስጥ በነበረው የስልጣን ሽሚያ የኮሎኔል መንግስቱ ኃይለማርያም ወገን ስለነበረ በመጨረሻም የአሸናፊዎች ወገን ተደባለቀ። ከታህሳስ 15 ቀን 1969 እስከ ሐምሌ 30 ቀን 1970 ዓመተ ምህረት የጎንደር ክፍለ ሀገር ቋሚ የደርግ አባል፣ ከነሐሴ 1 ቀን 1970 ጀምሮ ደግሞ በጎንደር ክፍለ ሀገር ዋና አስተዳዳሪ ሆኖ ሰርቷል። ሻለቃ መላኩ ከአዲስ አበባ ተሹሞ ጎንደር እንደደረሰ የ4 ኪሎ ቤተ መንግስትን መሰል መዋቅር ወዲያውኑ ዘረጋ። ጎንደር ቤተ መንግስት ውስጥ እስር ቤት፣ የምርመራ ክፍል አደራጀ። የምርመራ ቡድን፣ ልዩ ጦር ወይም ደግሞ ስፔሻል ፎርስ መቼ ኃይል አደራጀ። የህግ አውጭነት ስልጣን ያለው ህጋዊ አካል የለም፣ ህግ የለም። ህጉም ዳኛውም ገዳይና አስገዳዩም ሻለቃ መላኩ ተፈራ ብቻ ነበረ። እርሱን ልዩ አብዮታዊ ጦር ፍርድ ቤት ብሎ ሰየመ። የሚከተለውንም መመሪያ በጎንደር ህዝብ ላይ አወጀ። በስራ ቀናትና ሰዓት ማንኛውም ተማሪ በከተማ ውስጥ እንዳይንቀሳቀስ፣ ሲንቀሳቀስ ቢገኝ እየተያዘ ለጦር ፍርድ ቤት እንዲቀርብ፣ ማንኛውም ጸረ አብዮት ድርጊት ሲፈጽም የተገኘ ማለትም ወረቀት ሲበትን፣ ሲያባዛ፣ ሲሰቅል ወይም ደግሞ ቀለም ሲቀባ የተገኘ ሰው በቀበሌ የህዝብ ደህንነት አባሎች ወይም ደግሞ በጸጥታ አስከባሪዎች አብዮታዊ እርምጃ እንዲወሰድበት ወይም ደግሞ እንዲገደል ወሰነ። ተማሪ ትምህርት እንዳይማር የሚቀሰቅስ እንዲገደል፣ ማንኛውንም የገጠር ነዋሪ ልዩ የመንቀሳቀሻ ፈቃድ ሳይኖረው ከከተማ እንዳይገባ እንዳይወጣ አዘዘ። ከላይ የተዘረዘሩትን ተላልፎ የተያዘ ሰው ምርመራው በፖሊስ ተጣርቶ መዝገቡ የክፍለ ሀገሩ ተነቃናቂ የደርግ ቡድን ወይም ደግሞ መላኩ ላቋቋመው የጦር ፍርድ ቤት እንዲላክ፣ የጦር ፍርድ ቤቱም ዳኛም ከሳሽም አቃቢ ህጉም ሻለቃው ነው። ሌላ ሰው ሌላ ነገር የለም። በጎንደር ክፍለ ሀገር የተቋቋመው የአውራጃ የወረዳ አብዮት ዘመቻና ኮሚቴ የሻለቃ መላኩ ተፈራን ትዕዛዝ ፈጻሚ ሆኖ አገልግሏል። በአውራጃዎችና በወረዳዎች የሚገኙ አስተዳዳሪዎችና ፖሊሶች አዛዦች የሻለቃው ውሳኔ አስፈጻሚዎች ነበሩ። በጎንደር ክፍለ ሀገር የትም ቦታ በየትኛውም መዋቅር ያለ ፍርድ የሞት ውሳኔ ቢሰጥ አጽዳቂው ሻለቃ መላኩ ተፈራ ብቻ ነው። ያለበለዚያ አይፈጸምም። በጎንደር ከተማ አጠቃላይ ምክር ቤት ውስጥ የሞትና የእስራት ውሳኔ አስተያየት የሚሰጥ የመብረቅ ኮሚቴ የሚባል አቋቁሞ ነበረ። በቤተ መንግስት ውስጥ ተቋቁሞ ልዩ ኃይል ጸረ አብዮተኛ የተባሉትን በኦፕሬሽን ክፍል አማካኝነት ይይዛል፣ ያስራል፣ ኢሰብአዊ በሆነ ሁኔታ ይመረምራል። የምርመራ መግለጫ ለውሳኔ ለሻለቃ ያቀርባል። መግለጫዎቹም አብዛኛዎቹ ለአብዮታዊ እርምጃ የሚሉ ነበሩ። ሻለቃ መላኩ ተፈራ መግለጫው ከደረሰው በኋላ በመግለጫው አናት ላይ በቀይ እስክሪብቶ አርቲ ኢኤል ዲኢኤል 1ኤ ለግድያ 1ቢ 3 በእስራትና በጅራፍ እንዲገረፍ ለማለት ምልክቶች በማስፈር ወይም ደግሞ በስቅላት ወይም በጥይት ተደብድቦ ይገደል በማለት በእጅ ጽሑፍ በማስፈር ትዕዛዝ ይሰጣል። የፖለቲካ ተቃዋሚዎች የተባሉትን የሚገደሉት በጥይት ተደብድቦ ሲሆን በተራ ወንጀል እንዲገደሉ የተወሰነባቸው በገመድ ተሰቅለው ይገደላሉ። ግድያው የሚፈጸመው ህዝብ በተሰበሰበበት የገበያ ቀን ነበረ። ሻለቃ መላኩ ተፈራ የሰጠው የሞት ቅጣት ውሳኔ ጎንደርና ጎንደር ዙሪያ ከሆነ ለክፍለ ሀገሩ ወህኒ ቤት ትዕዛዝ ይሰጥና ወህኒ ቤት ውስጥ ወይም ደግሞ ውጪ በወህኒ ቤት ፖሊስ አባላት ወይም በልዩ ጥበቃ ኃይል ይፈጸማል። የሰጠው ትዕዛዝ መፈጸሙን የሚከታተልበት የሪፖርት አቀራረብ ስራ ዘርግቷል። የ50 ሳንቲም
መለኪያ ሰርቀዋል ተብለው የተጠረጠሩ ሰዎች ሳይቀሩ በግፍ በገበያ ቀን በስቅላት እንዲቀጡ ጀርባቸው በ40 ጅራፍ እንዲገረፍ ውሳኔ ሰጥቷል። በዚህም መሰረት ተፈጽሟል። በጊዜው የአውራጃና የወረዳዎቹ ተሳትፎ አነስተኛ ስለነበረ ሻለቃው እንደ ፖለቲካዊና መንግስታዊ ስልጣኑ የወንጀል ስራውን ብቻውን ጠቅልሎ ይዞት ነበር። በዚህም ምክንያት በደርግ ዘመን በጎንደር ክፍለ ሀገር በተፈጸመ የዘር ማጥፋትም ይሁን ሌላ ወንጀል የተከሰሱት ሰዎች ቁጥር ከሌሎች ክፍለ ሀገሮች ጋር ሲነጻጸር አነስተኛ እንደነበረ የልዩ አቃቢ ሕግ ጽሕፈት ቤት መረጃዎች ይጠቁማሉ። የሻለቃ መላኩ ተፈራ አምባገነንነት የስልጣን ብቻ ሳይሆን የገዳይነትም ነበረ። ይህም በደርግ ስርዓትና በስርዓቱ ውስጥ ዝነኛ በነበሩ ገዳይ ጓደኞቹ ጭምር እንደ ዝና የሚነገርለትና የታወቀ ነበረ። ሻለቃ መላኩ ተፈራ ጎንደርን በኮሎኔል መንግስቱ ኃይለማርያም ትዕዛዝ ተረክቦ የምድር ስቃይ የሚታይባት ስፍራም አደረጋት። ያደገበትን ምድር ባሳደጉት ህዝቦችና ልጆችም ደም አራሳት፣ አጨቀያት፣ አጨማለቃት። ወጣቱንና አዛውንቱን ፈጀ። ተውባይ ተቆጪ ያጣ ምነው ባይ ጓደኛ ይግባኝ ሰሚ ዳኛ የለም። መላኩ ተፈራ ሲባል ሞትም አብሮ ይጠራ ጀመር። በእርሱ እጅ የገባ አለቀለት፣ አፈር ለበሰ። የቀረው አገሩን ለቆ ተሰደደ። የነበረው ምርጫ እሱ እንጂ እሱ እጅ ገብቶ መሞት ወይም ሀገርን ለቆ መሰደድ ብቻ ሆነ። የጎንደር እናት የመከራ ገፈት ቀማሽ ሆነች። አይሰማት የሚከተለውን ገጠመች። የአዘዞ ጎመን አልበላም ምርም ነው፣ ዝናብ ሳይሆን ያበቀለው ደም ነው። መላኩ ተፈራ የእግዚአብሔር ታናሽ ወንድም፣ የዛሬን ማርልኝ ሁለተኛ አልወልድም። እግዚአብሔር ወንድም እንደሌለው ከጎንደር እናት በላይ የሚያውቅ የለም። ሻለቃ መላኩ ተፈራ ምናልባት ይሰማ እንደሆነ ብላ ነው። የጎንደር እናት ማንም አልሰማትም። የሚሰማበትም ጆሮ በስልጣንና በሰው ደም ተደፍኗል። ይባስ ብሎ ሻለቃው የፈጸመው ተግባር በአብዮት አንጻር ተመዝኖ የህብረተሰባዊነት ኢትዮጵያ የክብር ኮከብ ኒሻን አንደኛ ደረጃ ሽልማት በቆራጥነትና በታጋይነት ለአብዮቱ ድል አድራጊነት እጅግ በጣም ጉልህ አስተዋጽኦ ማድረጉ ስለተረጋገጠ ተብሎ ደርጉ መውደቂያው በተቃረበበት በ1980 ዓ.ም ከኮሎኔል መንግስቱ ኃይለማርያም እጅ ተቀበለ። ምንጩ ጎንደር ሂስትሪ ከሚለው ላይ የተገኘ ነው።